ወጣቶች ችሎታቸውን አውጥተው ማይታዩበት እንዲሁም ደግሞ ባክነው የሚቀሩበት ስለሆነ ለነ ብሩንዲ ብሔራዊ ቡድኖች ተጥቅና ቀርባል። አሁን የዓለምን እግር ኳስ እያሽከረከሩ ያሉት ማለት ነው። አንዳንዴ የማህበረሰብህ እንትን ፍላጎት ያልሆነ ነገር በዚህ ደረጃ ገፍቶ እንድትሄድ አያደርግም። ኢትዮ ሰመር ካፕ ከ13 አመት በላይ የተቋቋመ ተቋም ሲሆን ዋና ዓላማው ኢትዮ ሰመር ካፕ ምንድነው የታየበት እንደምታዩት የኢትዮጵያ ኳስ በዘመድ በጥቅማ ጥቅም ካልሆነ በስተቀር ወጣቶች ችሎታቸውን አውጥተው ማይታዩበት እንዲሁም ደግሞ ባክነው የሚቀሩበት ስለሆነ አሁን ግን የፕሪሚየር ሊግ የሱፐር ሊግ የብሔራዊ ሊግና ክለብ የሌላቸው ወጣቶችን በመቀላቀል አዲስ ፎርማት በማውጣት ይህ ፕሮግራም እንዲጀመር ሲደረግ ከኳስ በዘለለ ደግሞ እንደዚሁ መንፈሳዊ ስራዎችን አብሶ የደከሙ ሰዎች መደገፍ እንዲሁም ደግሞ የፈረሱ ቤቶች ካሉ የመጠገን በአጠቃላይ ማህበረሰቡን ሊያከብር የሚችል ትውልድ ከመቅረጽ አንጻር ነውና ሮቴሽን ያደረገን አንዱን መስፈርት የወሰድነው ከዚህ ቀደም አውርተናል እና ሀብታሙ ጋም የተለያዩ ችግኞች እንደተከሉ እርግጠኛ ነን መትከል ብቻ ሳይሆን መንከባከብም ጭምር እንዳለባቸው ተነጋግረናል። ከዛ ውጪ ደግሞ አጠቃላይ ካለው ሁኔታ አንጻር በስፖርቱ ላይ ምን ያህል ልጆች አውትሻይን አድርገው ወጥተዋል፣ ምን ያህል ልጆች ወደ ክለብ ሰፖርት አድርገዋል የሚለው ሌላው ከመንግስታዊ ተቋሞችም ይሁን ከግል ተቋሞች ጋር ነው ምን ያህል ቮለንተሪ ስራዎችን እየሰራችሁ ነው የሚለው ልምድ ልውውጥ እያደረግን ነበርና ራፍሊ ጁፒተር ሆቴል ማጠቃለያ ላይ ሪፖርት አድርገዋል። ጥሩ ነገራቸውን ጥሩ ነገር ብለናል። ለመቀጠል ያለባቸውን መቀጠል እንዳለባቸው ተነጋግረናል። ሁሉም ክልሎች ይሄንን ይደግፉታል። ሁሉም ከንቲቦች በከንቲባ ጽሕፈት ቤት የተያዘ እቅድ አድርገው ወጣቶች በክረምት ወቅት አልባሌ ቦታ እንዳይውሉ ራሳቸውን ከሱስ ነጻ እንዲያደርጉ ቮለንተሪና ህዝባዊ ስራ እንዲሰሩ ይህ ፕሮግራም መክፈቻ ዛሬ እናንተ ጋር ተከፈተ እንጂ በሁሉም በ13 ክልሎች ላይ እኩል ሰዓት 9 ሰዓት ይከፈታል። ዋናው ትልቁ ነገር ከዚህ ከልምድ ልውውጡ አንጻር ነውና አሁን ስንመጣ ያየነው ታዳጊ ክልል ነው ምን ማገዝ አለብን በፕሮሞሽን ባለሀብት እንዴት አድርገን ነው ሳፖርት ማድረግ አድርገን ማምጣት ያለብን ጥሩ ነገሮች እንዴት ነው መጋበዝ ያለብን የሚለውንም ጭምር እኛ ተነጋግረን በሚመለከተው የፕሮግራም አይነቶች ላይ አስተላልፈን ክልሉ የቱሪዝም ኢንቨስትመንት እንዲያገኝ ሰላማዊ ወጣት እንዲያገኝ ድጋፍ ለማድረግ ነው የመጣነውና እኛ ብቻ መምጣታችን ደግሞ ጥሩ አይደለም። ምክንያቱም ዋና ስፖርት ተቃምራች በኢትዮጵያ ደረጃ ላይ የምታዩትን የብሔራዊ ቡድን ማሊያ ሁሉ አሸንፎ እየሰራ ያለ ነው። በአፍሪካ ደረጃ በተለያየ ክለቦች ላይ እየሰራ ያለ ነው። ከዚህ በፊት ማኖፍ ዘማቾችን የተለያዩ ትጥቆችን አቅርቦቶችን ያግዛል። በአሁኑ ሰዓት ግን ከማገዝ በዘለለ አብሶ ከነጻዲጋ ቀደም የጎንዮሽ ውይይቶች አድርገናል። በዋና ስፖርት ላይ ያላቸውን ኮሜንት ሰጥተው በቀጣይ ክልሉን በቋሚነት መደገፍም እንዳለበት ታዳጊ ክልል ስለሆነ መደገፍም ማበረታታትም እንዳለበት ለማገናኘት ያለ የመጣ ነውና ይሄን ለማለት ነው። በኔ በኩል እርግጠኛ ሲልጤ ላይ የተደረገ ያለው በፎቶ በዶክመንቶች ላይ ስናይ በጣም ደስ ይላል። በጣም ያው ሁሉ ህዝብ በቃ ጉጉ ህዝብና ለስፖርት ወዳጅ ማህበረሰብ እንዳለ ስላየንም ጭምር ነውና ወደዚህ የመጣ ነው።
ብዙ መሰረተ ልማት የተሟላባቸው ቦታዎች ላይ ቅርቢያ ፕሮግራሞች ይዘው ነበረ። ዋና ዓላማችን እኛ ግን ባይሟላ ማህበረሰቡን ሰፖርት ማድረግ መቻል አለብን ብለን የመጣ ነው። እዚህ በመቀጠል አካዳሚያችንን 5 ደቂቃ ማስተዋወቅ ስራ በኢንስትራክተር ባይሉ በኩል እንዲደረግ ጋብዛለሁ። አመሰግናለሁ። ሆራ ከተማ አስተዳደር ክቡር ከንቲባን እንደዚሁም ካቢኔዎችን እጅግ በጣም እናመሰግናለን። እንግዲህ ቀደም ሲል የአካዳሚያችን ስራ አስኪያጅ አንዳንድ ነገሮችን ገልጸዋል። እኔ በተለይ ከስልጠናዎች ጋራ ያው የሰመር ካፕ ውድድር አለ፣ እንደገና ደግሞ ስልጠናዎች አሉና ቅድም ፍቅሩ ላይ ብዙ ነገር መናገር ሲቻል ነው ያው እሱ ይህን ፕሮግራም እንዲቀጥልለት በኢትዮጵያ አንዳንድ ከተሞች ላይ ነው ያለው ወደዚህ እንዲመጣ ያው እንግዲህ ይሄ መጀመሪያ ደቡብ ክልል ነበረ። እንግዲህ 2015 ነው እዚህ ፕሮግራሙ የተጀመረው። ነገር ግን ያው የመካከለኛው ደግሞ ኢትዮጵያ ሲሆን ይሄ ክልል እንግዲህ የክልሉ የዞኑ ወራቤ ነው አይደለም የሚታወቀው። ነገር ግን አሁን ከሌሎቹ ሁሉ ቀድሞ ጦራ በዚህ ደረጃ እንቅስቃሴ በማድረጉ እኛ ትልቅ አክብሮት ነው ያለን። ይሄ እንግዲህ የአመራሩም የባለሙያውም ቅንጅት ስለሆነ በዚህ አጋጣሚ በጣም ነው የምናመሰግነው። ከ7 ዓመት በታች ያሉ ህጻናትን ያው እኛ ሀገር እግር ኳስ ያላደገው ሌላ ምንም ሚስጥር የለውም። እኔ በሁለተኛ ዲግሪን የሰራሁት በፉትቦል ኮቺንግ ነው አዲስ አበባ ዩኒቨርሲቲ እና የዓለም አቀፉ የእግር ኳስ ፌዴሬሽን ከዚህ ዛሬ 20 ዓመት ከ6 ዓመት በታች ጀምሮ ስልጠና እንዲሰጥ ነው ለአባል ሀገራቱ መመሪያ ያስተላለፈውና አንዳንድ ሀገሮች ያንን እየተገበሩ አሁን እንትናቸው በጣም እየተለወጠ እያየን ነው። በዓለም ደረጃም በአፍሪካም ደረጃም እያየን ነውና የኛ ላይ ግን በመንግስትም ደረጃ በፌዴሬሽንም ደረጃ በዛ እድሜ እየተሰራ አይደለምና እሱን ለምንድን ነው የማይተገበረው በሚል ያው የመጽሐፍ እኔ አዘጋጅቻለሁ። ህጻናትን በተለይ ህጻናትን ለሚያስተምሩና ለሚያሰለጥኑ ወደ 300 ምናምን ገጽ ነው እሱ መጽሐፍ። ያው እኛ ሀገር በዚህ ደረጃ ላይ ስላልተጀመረ እሱን በምናስተዋውቅበት ሰዓት ይሄን ማን ነው አሁን የሚተገብረው? በመንግስት ደረጃ ከ13 በታች ነው፣ ፌዴሬሽኑ ከ15 በታች ነው የሚያደርገውና ማን ይተገብረዋል? የዚህ አይዲያ ባለቤቶች ይህንን ማንቀሳቀስ አለባቸው በሚል ከባህልና ስፖርት ሚኒስቴር ፍቃድ ተሰጥቶን ኢትዮ ናሽናል ስፖርት አካዳሚ የሚለውን ያው ስራ አስኪያጅ ኢንስትራክተር የኔና ነው ኢንስፔክተር የነና እሱ ጋር ሆነን ይህንን ፕሮግራም ጀምረናል እና በተለያዩ ከተሞች የማስተዋወቅ ስራ ነው የተሰራው። ግን ያው ፈቃደኛ የሆነ አሰልጣኝ ይፈልግ ነበረ። አሰልጣኝ ብቻ አይደለም፣ የከተማ አስተዳደሩ ላይ ደግሞ ወጣቶችና ስፖርት ላይም በጋራ ስለሚሰራና እዚህ ተቀናጅተው እየሰሩ በመሆኑ ያው በዚህ አመት ነው በደንብ የተጀመረው። ከ7 ዓመት በታች ህጻናት ተመልምለው 15 ልጆች የትጥቅ ድጋፍም ከዋናው አግኝተን ወረድ ጀምረናልና ይሄ ያው የእግር ኳስ የቴክኒክ የሚባለው ክህሎት የሚበለጽገው ከ8 እስከ 12 ዓመት ብቻ ነው። ምናልባት አምላክ የፈቀደው ፈጣሪ የፈቀደው ልጅ ካልሆነ በስተቀር ከዛ እድሜ በላይ የቴክኒክ የሚባለውን ችሎታ ማምጣት አይቻልም ነው የሚለው ሳይንሱና አሁን ብዙዎቹ የዓለም አቀፍ ላይ ያሉ ምንሰማቸው ታዋቂ ቀደም ሲል የነበሩን ተጫዋቾች በዚህ እድሜ ላይ ነው 6 ዓመት 7 ዓመት ላይ የጀመሩ ናቸው። አሁን የዓለምን እግር ኳስ እያሽከረከሩ ያሉት ማለት ነው። ስለዚህ ለምን እኛም በዚህ ደረጃ አንጀምርም በሚል ቅድም ገልጾታል የነነ። አሁን እዚህ ጦራ ላይ ተጀምሯል። ደቡብ ላይ አርባ ምንጭ አለ፣ ሐዋሳ አለ፣ ዲላ አለ፣ በኦሮሚያ ላይ ጅማ አለ፣ ሰበታ፣ አማራ ክልል ፍኖተ ሰላም፣ ወደ ምዕራብ ኢትዮጵያ ወደ ሚዛንና አማን ላይ እነዚህ ከተሞች ላይ ያው ከተማ አስተዳደርና የወጣቶች ስፖርትና በጎ ፈቃደኛ አሰልጣኞች በጣም ስለተቀናጁ እሱን እያደረግን ነውና በዚህ አጋጣሚ ክቡር ከንቲባም ይህንን ፕሮግራም ከወጣቶችና ስፖርት ቢሮ ጋር ተደርጎ እንዲጠናከር በየ2 ዓመቱ ሌሎች 15 ልጆች ይተካሉ። እነዛ ለ10 ዓመት ነው የሚቆዩት። እንግዲህ 10 ዓመት ሲቆዩ ምን እንደሚሆኑ ማየት ምንም የሚያቀት ነገር የለም። እዛ ፕሮግራም ላይ ምን አለ? ቋንቋ እንዲማሩ ይፈለጋል። እንግሊዝኛ፣ አረብኛ፣ ፈረንሳይኛ እንዲማሩ ይፈለጋል። ለምን እነዚህ ልጆች ፕሮፌሽናል ይሆናሉ ብለን ነው የምናስበው።
ለአረብ ሊግ ሊጫወት ይችላል፣ ለፈረንሳይ ሊግ ሊጫወት ይችላል፣ ለእንግሊዝ ሊግ ሊጫወት የሚችል ልጅ ልናገኝ እንችላለን እና ያው ከትምህርት ሰዓታቸው ጋር ጎን ለጎን ስለሆነ ልጆቹን በሁለቱም የቋንቋ እንትናቸውን እያበለጸጉ በዚህ በኩል ደግሞ ስፖርቱን እያደረጉ እንዲያድጉ ነው እያሰብን ያለ ነውና እኛ ቴክኒካሊ ነው የምናግዘው። ቴክኒካል ማለት ልጆቹ ልክ ትምህርት ቤት ላይ ሆነ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ሲባል የሚማረው መጽሐፍ የተለያየ ነው። ልክ እንደዛ አሁን የአንዱን አመት ማኑዋል አዘጋጅተን ለቭግሩ በኦንላይን ሰጥተነዋል። ስለዚህ ቀጣይ ላይ ደግሞ የሁለተኛ አመት ማኑዋል ደግሞ ይዘጋጃል ማለት ነው። እሱን ስራ እኛ ቴክኒካሊ እናግዛለን። ሌላውን ነገር ግን እዚህ ያላችሁ እያገዛችሁ እየደገፋችሁ ነገ የጦራን ህብረተሰብ የሚወክል ክለብ ላይ የሚሳተፉ ክልሉ ላይ የሚሳተፉ ኢትዮጵያን የሚወክሉ ልጆችን እናፍራለን ብለን ስለምናስብ እሱ ላይም የእናንተ እገዛ እንዲኖር ነው። በተጨማሪ ደግሞ አካዳሚው የራሱ አካዳሚ እንዲኖረው ይፈልጋል። እንግዲህ ወደ 15000 ሜትር ስኩዌር ኤሪያ ነው የሚፈልገው። ስቴዲየም አለው። ዙሪያውን ደግሞ የተለያየ አገልግሎት ሰጪ ተቋማት አሉ። ራሱን በራሱ የሚያስተዳድር ልጆች ሊያድሩበት የሚችሉበት ሊማሩበት የሚችሉበት ሁሉ ያለው ኦልሬዲ ዲዛይኑን በጎ ፈቃደኛ ኢንጂነሮች ሰርተው ለኛ ሰጥተውናል እና እሱንም ማስኬድ የእናንተ እንትን ከሆነ እሱም በእኛ ደረጃ የተዘጋጀ ነገር ስላለ እሱንም በጋራ ብንሰራ በኢትዮጵያ ተምሳሌት የሆነ ተቋም ማድረግ እንችላለን ብለን እናስባለን። እንግዲህ ለተደረገልን ነገር ሁሉ እጅግ በጣም ነው የማመሰግነው። እዚህ አጋጣሚ ለክብር ከንቲባው የተዘጋጀውን መጽሐፍ በክብር በጣም አመሰግናለሁ። ዮሴፍ እባላለሁ። ኢንስፔክተር የኔንም እንዳስተዋወቀኝ ከዋናው ስፖርት ነው የመጣሁት። የማርኬቲንግ ዳይሬክተር ነኝ በዋናው ስፖርት። እንግዲህ ዛሬ እዚህ በመገኘቴ በእውነት በጣም ነው ደስ ያለኝ። ከዚህ በፊት ዋናው ስፖርቱን ከመቀላቀሌ በፊት በስፖርት ጋዜጠኝነት ኦልሞስት ለ10 አመት ገደማ ሰርቻለሁ። ስለዚህ ግራስሩት ፉትቦል ላይ ያለመስራት ምን ያክል ዋጋ እንዳስከፈለን በሚገባ የምንረዳውና የማውቀው ነገር ነው። አሁንም መፍትሄ እናምጣ ከተባለ ሁልጊዜ በቁጭት መቆየት ሳይሆን የምንችለውን ያክል እየሰራን በቀጣይ ኢትዮጵያን የሚወክሉ ከተሞቻቸውን መንደሮቻቸውን የሚወክሉ ትልልቅ ተጫዋቾችን ለማፍራት ስራ መጀመር ነውና ከዚህ አንጻር ኢንስፔክተር እየሰራችሁ ላላችሁ ስራ በጣም ትልቅ አክብሮት አለኝ። በዚህ አጋጣሚ ዋናው ስፖርትም ከጎናችሁ እንደሚሆን ነው ልናረጋግጥላችሁ የምንችለው። ጦራም ላይ ዛሬ በመገኘት ደስ ብሎኛል። እዚህ ከተማ ስመጣ ለመጀመሪያ ጊዜ ነው። ለተደረገልን አቀባበል፣ ለተሰጠን ክብር እጅግ በጣም ምስጋና ላይ በጣም አመሰግናለሁኝ። እንግዲህ እዚህ ከተማ ውስጥ ደግሞ ዋናው ስፖርት ምን ያክል እንደሚታወቅ ምን ያክል እንደሚመረጥ በደንብ እያየሁ ነበረ። ከሳድቅም ጋር ትንሽ ለመጫወት ሞክረን ነበረ። ዋናው ስፖርት በደንብ ይታወቃል። እንግዲህ እኛን አምናችሁ እየተጠቀማችሁ ስለሆነ እናመሰግናለን። ከዚህ በፊት የተፈጠሩ አንዳንድ ነገሮችም ካሉ ከዚህ በኋላ ደግሞ እዚህ መምጣትም የሚያግዘው በቅርበት እየተነጋገረን ነገሮችን እያስተካከልን ጥሩ ጊዜ ይኖረናል። ከዚህ በኋላ አብረን እንቀጥላለን ብለን እናስባለን። እኛም እዚህ የተጀመሩትን የእግር ኳስ ልማቶች በሚገባ በጤና ቡድንም በፕሮጀክቶችም የሚሰሩትን ስራዎች በሚገባ እየደገፍን አብረን እንቀጥላለን። እንግዲህ ስለ ዋናው ስፖርት ቅድም ኢንስፔክተር ትንሽ አንስቶታል። ከሰፈር እስከ ሀገር በሚል መርህ ፕሮጀክቶች ላይ በጣም ብዙ ስራዎች እንሰራለን። አካዳሚዎች ላይ በጣም ብዙ ስራዎች እንሰራለን። ጤና ቡድኖች ላይ ብዙ ስራዎች እንሰራለን። ክለቦች ላይ እንደዚሁ ዘንድሮ የኢትዮጵያ ፕሪሚየር ሊግ አሸናፊው ሲዳማ ቡናን ጨምሮ ከኛ ጋር ነው የሚሰሩት። ወደ አፍሪካም እንደዚሁ ወጣ ብንል ለነ ላይቤሪያ ብሔራዊ ቡድኖች ለነ ብሩንዲ ብሔራዊ ቡድኖች ትጥቅ እናቀርባለን። ስለዚህ ድርጅቱ በጊዜ ሂደት በጣም እያደገ የመጣ ድርጅት ነው። በተለይ ደግሞ ታዳጊዎች ላይ የነገን ጀግኖች ዛሬን ገንባ በሚል መርህ በጣም ትልቅ ትኩረት ሰጥተን እንሰራለን። ነገ ጀግኖችን የምንፈልግ ከሆነ ዛሬ ነው እየገነባ ናቸው የምንሄደው። ቅድም ኢንስትራክተር በሚገባ አንስቶታል። የእግር ኳስ ተጫዋች በክህሎት ደረጃ ማደግ የሚችልበት እድሜው ታች ላይ ከተሰራበት ብቻ ነው። ከዛ በኋላ ታክቲካል ነገሮችን እያሳየ ነው ልንመጣ እንችላለን እንጂ አዳዲስ ስኪሎችን የማስተማር እድሉን በጣም ያጠባዋልና ከዛ አንጻር ታዳጊዎች ላይ በደንብ መሰራት አለባቸው። ዋናው ስፖርት ደግሞ የነገን ጀግኖች በሚገነቡበት ቦታዎች በሙሉ እየተገኘ ድጋፍ ያደርጋል፣ ክትትል ያደርጋል። ማሊያዎቻችንም ስንሰራ እንደዚሁ ፐርፎርማንስ ፕላስ ካልቸር በሚል መርህ የመጀመሪያው ተጫዋቾች ብቃታቸውን አውጥተው መጫወት እንዲችሉ 90 ደቂቃ መጫወት እንዲችሉ ላብ የሚያወጡ በክብደት ቀላል የሆኑ ማሊያዎችን ለመስራት ጥረት እናደርጋለን። ከዛ ውጭ ደግሞ
እያንዳንዱ አካባቢዎች የየራሳቸው የሆነ ልዩ መገለጫዎች ይኖሯቸዋል። ስለዚህ ማሊያዎቻቸው ላይ እነዛን ልዩ ልዩ መገለጫዎች በማስቀመጥ አካባቢያቸውን የሚወክል ማሊያ ለብሰው በኩራት ለብሰውት ያንን ማሊያ ከዛ ውጭ ደግሞ ብቃታቸውን ማውጣት በሚያስችል ፐርፎርማንሳቸውን ማሳየት በሚያስችል ጥራት ደግሞ ማሊያዎቹ ተመርተው እንግዲህ ወደ እናንተ እንዲደርሱ ነው የምናደርገውና ይህንን አጠናክረን እንቀጥላለን። በርቱ። ዛሬ እዚህ በመገኘታችን በጣም ደስ ብሎናል። በቀጣይ ደግሞ ከዚህ የተሻሉ ትልልቅ ስራዎችን ሰርተን በተለይ እንግዲህ አካዳሚ ስራዎች እንደምታውቁት ውጤቱ የሚመጣው 5 ዓመታት 8 ዓመታት ከዛ ቆይቶ ነውና ያኔ ደግሞ ፍሬውን ለማየት አብረን ሁላችንም ያበቃናል ብዬ አስባለሁ። በጣም አመሰግናለሁ። እሺ አመሰግናለሁ። ያው የኔ ስሜ ካሚል አማን ይባላል። ጡራ ከተማ አስተዳደር ከንቲባ ነኝ። እንግዲህ የተከበሩ ኢንስፔክተር የኔነ የኢትዮ ሰመር ስፖርት አካዳሚ ዳይሬክተር እንዲሁም አቶ ዮሴፍ ዋና ስፖርት ማርኬቲንግ ዳይሬክተር፣ ሌሎቻችሁም የእንግዶቻችን እንደየፕሮቶኮላችሁ ዛሬ እዚህ ከተማችንን ይህን ሁሉ መንገድ አቆራርጣችሁ እኛን ማገዝ ለመደገፍ ስፖርቱን ከታች ጀምረን ማገዝ አለብን። የኢትዮጵያ ስፖርት የሚቀየረው ከመሬት ላይ ካለው ኃይል ጋር ስንሰራ ነው ብላችሁ እዚህ ድረስ በመምጣታችሁ እጅግ በጣም ደስ ብሎናል። እንኳን ደህና መጣችሁ። ከዛ ቀጥዬ ያው ጦራ ሲባል እንግዲህ ከስያሜው ልነሳና ጦራ የሚለው የአካባቢው መጠሪያ ነው። ጦረ የሚል ስልጥኛ ቋንቋ የመጣ ነው ብለው ያው በአፈ ታሪክ ደረጃ አባቶች ይናገራሉ። ጦረ ማለት ተሸከመ ማለት ነው። እንግዲህ በተለያየ ቦታ የተለያየ ችግር የገጠማቸው ሰዎች እዚህ መጥተው ተሰባስበው ይሄ ቦታ ይሸከማቸዋል፣ የሚሸከም ቦታ ነው የሚል ጦረ ከሚለው የመጣ ነውና አሁን ባለው ሁኔታ የዚህ አካባቢ ማህበረሰብ አንዱ መገለጫው ሊሆን የሚችለው መቻቻል፣ እርስ በርስ መደጋገፍ ነው፣ ህብረት ነው። አንዱ መገለጫው ሰላም ነው፣ መዋደድ፣ መፋቀር ነው። እናንተ እዚህ የመጣችሁ እንግዶቻችን አንድ ሳምንት ብትቆዩ በእርግጠኝነት ከጦራ አንወጣም ትላላችሁ። የጦራ ህዝብ እርስ በርስ በመፈቃቀር በመደጋገፍ ብሔር፣ ከለር፣ ጾታ አይመርጥም። ዋናው ለኛ እዚህ ላለው ማህበረሰብ ትልቁ መስፈርቱ ሰው መሆን ነው፣ ቅን መሆን ነው። ሌላ መስፈርት የለውም እና እዚህ ያለው ማህበረሰብ ለረጅም ጊዜ ሰላሙን አስጠብቆ የኖረ በሰላም እጅግ በጣም እሴቱ ያደረገ መቻቻል እሴቱ ያደረገ በክፉም በደግም ደግሞ በመተባበር ረገድ ለሌላ ቦታ ተምሳሌት የሚሆን ማህበረሰብ ሰፍሮ የሚገኝባት በጣም ታዳጊ የሆነችና እጅግ በጣም ተስፋ ያላት ከተማ ነች ጦራ ከተማ። እንግዲህ ጦራ ከተማ ከአዲስ አበባ በ172 አፕሮክሲሜትሊ 172 ኪሎ ሜትር አካባቢ የምትገኝ ከተማ ነች። አሁን እንደምታዩት በአስፋልት ነው የመጣችሁት። ይሄ አስፋልት ለጦራ ትልቅ እድል ይዞ የመጣ አስፋልት ነው። በዚህ እንግዲህ ከሞጆ አዋሳ የሚያልፈው የሃይዌይ መንገድ በቅርበት የሚገኝባት ዙሪያዋ በጣም በካሽ ክሮፕ አምራች አርሶ አደሮች የተከበበች ስንዴ፣ በርበሬ ጦራ ከተማ በርበሬ ከማዕከላዊ ኢትዮጵያ በርበሬ ለማዕከላዊ ገበያ ከሚያቀርቡ አካባቢዎች እጅግ በጣም ተጠቃሽ የሆነች አካባቢ ናትና ለሀገር ኤክስፖርትም ጭምር ያው በቅመማ ቅመሙ በበርበሬው ዘርፍ ትልቅ እንደ ስልጤ ዞን ድርሻ ከሚያበረክቱ አካባቢዎች መዋቅሮች አንዱ አካባቢ ነውና እጅግ በጣም የመረጣችሁት ቦታ ምርጫችሁም እጅግ በጣም ትክክለኛ ምርጫ እንደሆነ በደንብ እንድትረዱ ለማለት ነው። ትንሽ ጦራን ሃይላይት ለማድረግ የፈለኩትና በዛው ረገድ ትንሽ ያው የተወሰነ ደረጃ ሞቃታማ የሆነ ቆላ ልንለው አንችልም። ትንሽ ቆላማ ደረቃማ ወይና ደጋ ብንለው እንደዚህ አይነት የአየር ንብረት ያለበት አካባቢ ነው። የማህበረሰቡ ንቃተ ህሊና በጣም እጅግ በጣም ንቁ የሆነ ማህበረሰብ ያለበት አካባቢ ነው። ከሁሉ በላይ ግን ከእናንተ ዓላማ አንጻር ሳየው የጦራ ከተማ አስተዳደር ህዝብ እጅግ በጣም ስፖርት ወዳድ፣ ለእግር ኳስ ራሱን የሚሰጥ ማህበረሰብ ያለበት አካባቢ ነው። ይሄ እናንተ ከምርጫችሁ አንጻር በጣም ልትረኩበትና ልትኮሩበት ምርጫችን ትክክልም ነው ልትሉት የሚችሉት አካባቢ እንደሆነ በደንብ ያው አሁንም ጭምብን ዝም ብሎ አካባቢ ውድድሮች ጭምር በቃ ሜዳ ላይ ሰው ሞልቶ የሚታዩበት አካባቢ ነውና እጅግ በጣም እግር ኳስ ተወዳጅ የሆነበት አካባቢ እንደሆነ ነው። እነ ሳዲቅን እነ ፈክሩም ዝም ብሎ አይደለም
ወደዚህ እንትን ውስጥ የገቡት። ይሄ የማህበረሰባቸው ወኔ ስለሆነ ጭምር ነው። አንዳንዴ የማህበረሰብህ እንትን ፍላጎት ያልሆነ ነገር በዚህ ደረጃ ገፍቶ እንድትሄድ አያደርግም። እነዚህ ልጆች በዛው ደረጃ ሌሎቹም በርካታ እንደዚሁ ስፖርቱን መደገፍ የሚፈልጉ ስፖርቱ ወኔ ያላቸው ከዚህ አካባቢ ወጥተው እንዳላችሁት መሰረታቸው ትንሽ ከስር ጀምሮ ድጋፍ ክትትል ስለሌላቸው ደግሞ ተመልሰው የመጡ በርካታ ስፖርተኞች እዚሁ ከተማ ውስጥ ያሉበት እኛ የቀድሞ ስፖርተኞች ብለን አንዳንዴ ሌሎች እንዲያበረታቱልን የምንጠቀማቸው በርካታ ወጣቶች ያሉባት ከተማ አካባቢ ነውና ከዛ አንጻር እኛም እንደ ከተማ አስተዳደር ያው ይህንን መደገፍ መቻል አለብን ብለን በነገራችን ላይ ጦራ ከተማ አስተዳደር ከተመሰረተች ኦልሞስት 8-9 ዓመት አካባቢ ነው። ድሮ በላንፉሮ ወረዳ ስር የነበረ እንትን ነው፣ ታዳጊ ከተማ አስተዳደር ነው። አሁን ራሱን አቋቁሞ ራሱን እያደራጀ ያለ ከተማ አስተዳደር ነው። ከዛ መነሻ እንግዲህ ትልቁ ጥያቄ የነበረው የስፖርት ሜዳ ጥያቄ ነበር እዚህ ከተማ ላይ። በከተማ አስተዳደሩ ባለፉት 5 ዓመት ወዲህ አንድ የስፖርት ሜዳ ጥያቄ መፍታት አለብን ብለን እኛ ትልቅ 6 ሄክታር የሚሆን ሜዳ አውጥተን አሁን መሰረተ ልማት እያሟላልነት ያለ ቦታ ነው። በኋላ ሰዓት ካገኛችሁ ሄዳችሁ በአካልም ልታዩት የሚችሉት ነው። ትልቅ ምቹ የሆነ ቦታ ነው። እዛ ቦታ ላይ በአጭር ጊዜ አሁን ያው በተወሰነ ደረጃ አሁን ለጨዋታ ለምናምን ምቹ ሆኗል። ግን በቂ ነገር መሟላት መቻል ስላለበት አቅም በፈቀደ መጠን እያሟላንለት ያለበት ሁኔታ ነው ያለው። እንደ ከተማ አስተዳደር የወጣቱ የማህበረሰቡ ፍላጎት ማሟላት ግዴታ ስለሆነ በዛ ደረጃ ይዘን እየሰራንበት ያለበት ሁኔታ ነው ያለው። እሱ ብቻ አይደለም፣ ትልቅ የወጣቶች ማዕከል ከዚህ በፊት ከ10 ዓመት በፊት ተገንብቶ የነበረ የወጣቶች ማዕከል አለ እዚሁ አጠገባችን። አሁን ሄደን ችግኝ እንተክልበታለን ብለናል። እሱን ጭምር ዘንድሮ ያው በሚሊዮኖች አውጥተን ወደ ስራ ለማስገባት ጥረት አድርገናል። ስለዚህ የእኛ ፍላጎት የእናንተ አላማ ራሱ ነው እንደማለት ነው። ስለዚህ ተቀናጅተን ለመስራት አሁን የሚገድበን ድንበር የሚገድበን የፍላጎት መራራቅ እንደሌለ እናንተ መረዳት መቻል አለባችሁ። በቻልነው ያክል ቀጣይ በደንብ በተለይ እዚህ ድረስ መታችሁ በዚህ ልክ ስታነሳሱን እኛ ያው በእንትን ደረጃ ነበረ እንደዚህ ተገናኝተን አላወራንም፣ አልተገናኘንም። እናንተም አዲስ ናችሁ ለዚህ አካባቢ። የእናንተ ፍላጎትና አላማ ግን በደንብ ተረተናል። አሁን ቅድም ከምታነሱት እንትንና በዛ ረገድ እኛ በጣም ቀረብ ብለን እናንተን ለማገዝ ከእናንተ ተቀናጅተን ለመስራት ቀጣይ የተሻለ ስፖርተኛ ለመውጣት በእርሾ ያለበት አካባቢ ከመሆኑ መነሻ እኛም በርካታ ወጣቶች ፍላጎት ያላቸው ወጣቶች ከዚህ ወጥተው ትልቅ ደረጃ እንዲደርሱ ስለምንፈልግ ይህን ዘርፍ ለማገዝ በከተማ አስተዳደር ደረጃ ሁሉም ዝግጁ ነው ማለት ነው። እኔም በእኔ ስራ ያሉ አመራሮቹም በሙሉ ዝግጁ ናቸው። ያው እዚሁ የተወሰኑት በተጣበበ የስራ ሰዓት እንግዲህ ለዚህ ቦታ ሰጥተን ነው እዚህ የተገኘ ነውና ቀጣይም ተቀናጅተን እንሰራለን። ብቻ በእናንተ በኩል ያሉ እገዛዎች፣ ድጋፎች፣ ክትትሎች እንትን ማለት የለባቸውም። የበለጠ መቀራረብ አለብን፣ የበለጠ መቀናጀት አለብን። የኛ ድጋፍ ከዚህ የበለጠ እንደሚሆን ላስረግጥላችሁ እወዳለሁና አመሰግናለሁ። ነበረን የምንፈልገው ውይይት ስፔሻሊ ከከንቲባው ጋር የነበረን ግንኙነት በስልክ ግንኙነት ነበረ። ዛሬ ግን በአካል አይተን ጥሩ ነገሮችን እንዳየን በሶ ከካቢኔዎችም አንጻር ስፖርትን ለመደገፍ በርካታ ጥሩ ነገሮችን አይተናል። ያው ሁላችንም አሳይመንታችንን ይዘን መሄድ ነው። ከኛ የሚጠበቅብን የሚያስፈልጉትን አካዳሚው ላይ ከማቴሪያል ጀምሮ እስከ ቴክኒካል ሳፖርት በማድረግ እኛም ድጋፋችን እንደምንቀጥል፣ በሌላ መልኩ ደግሞ በዋና ስፖርትም የተሰጡ አሳይመንቶች አሉ። እነሱም አሳይመንቶችን ወስዶ ካሁን በኋላ ይህንን ክልል በልዩ ሁኔታ ፍላጎቱን ልዩ ሊያደርገው የሚችለው ፍላጎቱ ኦቨር ስለሆነ በልዩ ሁኔታ ታይቶ የሚጠይቁት ጥያቄ ቶሎ ቶሎ እንደሚመለስ ቅድምም እያወራን ነው ከዮሴፍ ጋር። አሁንም ይህንን ለማረጋገጥ እንወዳለን። እንደ አጠቃላይ አደራ ልንላችሁ እንፈልገው በዚህ በአካዳሚው ላይ ምንድነው ማበረታታት ነው። የግድ ማድረግ ብቻም አይደለምና መስጠት ብቻም አይደለምና ማበረታታት ነው። ከአሰልጣኝ ስልጠና ጋር በተያያዙ ያሉትንም እንደዚሁ ማብቃት እንዳለብን የሚሰማኝ ይመስለኛል። በተወሰነ ሰዎች ላይ ነው ዲፔንድ ያደረገውና ያንንም በመጀመሪያ ደረጃ ላይ ኮርስን ከመስጠት አንጻር ከኢንስትራክተር ጋር እናወራና ቴክኒካሊ የአሰልጣኝ እውቀቱም ሳፖርት መደረግ ያለባቸውም ሰዎች እንዳሉ
የገመትኩ ነው ድጋፍ ያስፈልጋልና እሱንም ከስልጣና ጋር በተያያዘ ከክቡር ከንቲባ ጋር ተነጋግረን ባለሙያ ተልኮ ከፌዴሬሽን ጋር ተነጋግረን የሚሰጥባቸው መንገዶች እንዳሉ ይታየኛል። አጠቃላይ እኛ የመጣንበት ነገር ተዋይተን ስፖርቱ ማሳደግ ነውና እንደ አጠቃላይ የመጣንባቸው ጥሩ ሰክሰስ ናቸውና የመጀመሪያ ምዕራፋችን ፕሮግራም በዚሁ ይጠቃልላል። እጅግ በጣም አመሰግናለሁ። እሺ እንደነዚህ ልጆች መሰልጠን ትፈልጋላችሁ? አዎ። አይሰማማ ድምጻችሁ? ትፈልጋላችሁ? አዎ። እስቲ እጃችሁን ወደ ላይ አውጡ። መሰልጠን የምትፈልጉ ፍቅሩ ይመዘግባል። በስነ ስርዓቱ በእድሜ ፍቅሩ ጋር ትመዘገባላችሁ። እስከ ኳስ የሚችል ነው አይደል? ኳስ ተጫዋች መሆን ያለበት ምርጫ እናረጋለን። 15 ነው ያረግነው። እስከ 460 በጣም በዛ ከተባለ እስከ 80 ልጅ እንይዛለን። ችሎታ ያለው ኳስ ያለው የምልመላ ቀን እንጠራለን። በዛ ምልመላ ቀን ላይ እያዳመጣችሁ ነው። እዚህ አካዳሚ ላይ ለመመልመል ምንድነው መሰላችሁ የሚያስፈልገው? ኳስ ብቻ አይደለም። በትምህርቱ ጎበዝ የሆነ በትምህርቱ የደረጃ ተማሪ የሆነ ወላጅ የሚያከብር የሰማችሁ ነው አይደል? ኳስ የሚችል ብቻ አይደለም። ትምህርቱን ጎበዝ የሆነ ወላጅ የሚያከብር እንደነሱ ይቀላቀልና ከኛ ጋር ስልጠናውን ይቀጥላል። እስከ ስንት አመት ማለት ነው? እስከ 17 አመት ድረስ ከኛ ጋር ትሰራላችሁ ማለት ነው። ስለዚህ በትምህርቱ ጥሩ የሆነ እስቲ እጁን ያውጣሽ። በትምህርቱ ጥሩ የሆነ ሁላችሁም ጎበዞች ናችሁ ማለት ነው። እሺ አጨብጭቡ ለራሳችሁ። እሺ